ሮሜ ላይ ስናይ ሮሜ ላይ ራሱ የተቀመጠው ለሮም ሰዎች የተቀመጠው አንደኛና የመጨረሻ ፍጻሜ ይዞ ሲጓዝ የነበረው ነገር ምንድነው ካላችሁ ሰውነታችሁ ማንን ደስ የሚያሳይ እግዚአብሔርን ደስ የሚያሳይ ይህ ብቻ ማለት ነው። ቅዱስ መስዋዕት ይላል። አንዳንድ ጊዜ ሰውነታችን እግዚአብሔርን ደስ ማሰኛት ውስጥ ሲገባ ሰውነታችን ራሱ ለእግዚአብሔር ምን አይነት መስዋዕት ነው ካላችሁ ቅዱስ መስዋዕት ነው። ምክንያቱም እግዚአብሔር በእኔና በእናንተ ሊከብርና እግዚአብሔር በእኔና በእናንተ ሊሆን እግዚአብሔር በእኔና በእናንተ ሊነግስ ሲፈልግ ሰውነታችን የመጀመሪያ እግዚአብሔርን ከዙፋኑ የሚያነቃቃ ቅዱስ መስዋዕት ሆኖ መቅረብ አለበት። ይሄ ካልሆነ ግን በእርጥብ ጭቃ እሳት ማንደድ ይሆንብናል። ስለዚህ ነው ጳውሎስ ከተናገረው ነገር አንደኛው ነገር እንዲህ ነው፣ እንግዲህ ወንድሞቼ ሆይ እንግዲህ ማለት የነገሮች ፍጻሜን ያሳያል። የነገሮች ደግሞ ቀጣዮቹን ያሳያል። ምክንያቱም ከዛ በፊት ጳውሎስ ያወራቸው ነገሮች አሉ ማለት ነው። ጳውሎስ ከዛ በፊት የተናገራቸው ምዕራፎች አሉ ማለት ነው። ይህን እያለ ወደ አስተምሮ ሲመጣ ለሮም ሰዎች ጳውሎስ ሲናገር ከተናገረው ነገር እንግዲህ ወንድሞች ሰውነታችሁ ማንን ደስ የሚያሳይ እግዚአብሔርን ደስ የሚያሳይ ሕያው ቅዱስ አሜን። ማንን ደስ የሚያሳይ እግዚአብሔርን ደስ የሚያሳይ ምን አይነት መስዋዕት? ሕያው ቅዱስ መስዋዕት አድርጋችሁ ምን ታደርጉ ዘንድ ታቀርቡ ዘንድ በማን ላይ እለምናችኋለሁ? በእግዚአብሔር ላይ እለምናችኋለሁ። ሰውነታችሁ ማንን ደስ የሚያሳይ? እግዚአብሔር ደስ የሚያሳይ አንደኛው እግዚአብሔር ደስ የሚያሳይ የሚለው ቃል ዝም ብሎ የሚወጣ ቃል አይደለም። እግዚአብሔር ደስ የሚያሳይ የሚለው ቃል ስናወጣ ሰውነታችን ለእግዚአብሔር ደግሞ ያዘጋጀው ቅዱስ መስዋዕት አድርገን ደግሞ አለ ማለት። ይህን ካለ በኋላ በምድር ላይ እለምናችኋለሁ በእግዚአብሔር። ምክንያቱም የተለያየ ትውልድ ነው። በዛ መካከል ላይ እያጠፋ ያለው አስቸጋሪ ትውልድ ነው። አንዱ ወደፊት ሲል፣ አንዱ ወደ ኋላ ይላል። አንዱ ግራ ቀኝ፣ አንዱ ግራ ስል፣ አንዱ ቀኝ ይላል። አንዱ እንቀመጥ ስል፣ አንዱ እንነሳ ይላል። አንዱ እንሂድ ስል፣ አንዱ እንዘገይ ይላል። ጳውሎስ ግን አይቶ እንግዲህ አላቸውና ሰውነታችሁ ማንን ደስ እግዚአብሔር ምን የሚያሳይ ደስ የሚያሳይ ይህ ብቻ ማለት ነው። ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በማን ላይ እለምናችኋለሁ? ይህ ብቻ ማለት ነው። ይህም ለምናችሁ የሚመች ነው፣ ለአይምሯችሁ የሚመች ምናችሁ ነው አለ አገልግሎታችሁ ነው። እግዚአብሔርን ደስ የሚያሳይ ቅዱስ መስዋዕት አድርጋችሁ ሰውነታችሁን ማቅረብ ለእግዚአብሔር ደስ የሚያሰኝ አገልግሎታችሁ። ያለ ቅድስና እግዚአብሔርን ደስ ማሰኛት አሜን አጥሩ አሜን። ዛሬ ጠንካራ ልባችሁ ያለ ቅድስና እግዚአብሔርን ደስ ማሰኛት አይቻልም በሉት። ዛሬ በጣም ነው ጠንካራ ልባችሁ እንድትሰሙ ፈልጋለሁ። በሕይወታችን እግዚአብሔር ያደረገው ነገር እግዚአብሔር ሊያደርግና ሊሰራ የወደደው ነገር ብዙ ነገር አለ። ምዕራፎቻችን ወደፊት እንዲቀጥሉ ትፈልጋላችሁ። ሰውነታችሁ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ እንድታቀርቡ እግዚአብሔር ይፈልጋል። የብዙዎች ጥያቄያችንና የብዙዎች ሮቻችን፣ የብዙዎች ድርሻችን፣ የብዙዎች ፍጥነታችን፣ የብዙ ሰዎቻችን ታርጌታችን ምንድነው ካላችሁ ደስ የሚያሰኘው ቅዱስ መስዋዕት ማቅረብ አንፈልግም። ነገር ግን ደስ የሚያሰኘውን ነገር ማግኘት እንፈልጋለን። እርግጠኛ ነኝ ልክ ነኝ። እግዚአብሔርን ደስ የሚያሰኝ ነገር ከማቅረባችን ይልቅ ደስ የምንሰኘውን ነገሮችን ለመጨበጥና ለማግኘት ትጋታችን፣ ጥረታችን በዛ ላይ ያህል ነው። እግዚአብሔር ግን ዛሬ እየፈለገ ያለው አንድ ነገር ነው። እግዚአብሔር የሚመች አገልግሎት፣ ለእናንተ የሚመች አገልግሎታችሁ፣ እግዚአብሔር በሰማይ ሆኖ የሚደሰተው አገልግሎታችን፣ ሰውነታችን ቅዱስ መስዋዕት አድርገን ዝናቀር። የእግዚአብሔር ፈቃድ እርሱ በጎና ደስ የሚያሰኝ ፍጹምም ነገር ምን እንደሆነ ፈትናችሁ ታውቁ። አሁን የእግዚአብሔር ፈቃድ ምን ውስጥ ነው ያለው? በጎና ደስ የሚያሰኝ የእግዚአብሔር ፈቃድ ምን ውስጥ ነው ያለው? አሜን 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 ነው ወይ? አሜን ነው ወይ? የእግዚአብሔር
ደስ የሚያሰኝ ይህ ፈቃድ የሚገኘው በምን ውስጥ ነው? በጎና ደስ የሚያሰኝ ፈቃድ፣ ይህ ደስ የሚያሰኝ ፈቃድ የሚገኘው በምን ውስጥ ነው? ይህ ደስ የሚያሰኘው የሚገኘው ሕያው ቅዱስ መስዋዕት በሆነው ማንነታቸው ውስጥ እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ታላወቁ እንጂ ይህን አለማትሰሩ። አሜን። ላይ እሺ፣ አንድ ምሳሌ ልስጣችሁ። ይሻል ልክ ነህ። ምንድነው ያስኩት? የሆነ ነገር ይሻል አላስኩም። የሆነ ነገር እዚህ ጋር ይሻል አይደለ? እጅ ስክቲ ስላለ ተይዟል። እጅ ከፍ ካረኩስ አንድን ነገር ለመጨበጥ አንድ ነገር መጣል አለባችሁ። እርግጠኛ ናችሁ? አንድን ነገር ለመጣል፣ አንድን ነገር ለመጨበጥ አንድን ነገር መጣል አለብን። ይህ ወርድ ከባድ ነው፣ ቃሉ ከባድ ነው። ዛሬ ግን መንፈስ ቅዱስ ለምን እንዲህ እንደሚያስወረኝ አላውቅም። ይህ በእርግጠኛ ሆኜ እነግራችኋለሁ። ከዛሬ ጀምሮ ህልዋችሁ ይባረካል። ከዚህ ቤት ስትወጡ የእናንተ ታሪካችሁ ተቀይሮ ታገኛላችሁ። ጸጋችሁ ሙሉ ሆኖ ታገኛላችሁ። ይሄ ቃሌ በኋላ ጳውሎስ ከተናገረው ነገር የእግዚአብሔር ፈቃድ በጎና ደስ የሚያሰኝ እሱ ራሱ ምን እንደሆነ ፈትናችሁ ታውቁ ዘንድ። አንድ ደስ የሚያሰኝ እግዚአብሔርን ራሱን ደስ የሚያሰኝ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ። እሺ የቃሌ በኋላ እንደ የሚያሰኝ ፍጹም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። አንዳንድ ጊዜ ላይ እንላለን እግዚአብሔር አምላክ መልካም ነው፣ ነገር ያልቋል፣ ጌታ ሆይ መልካም ነው እንላለን። እዛ ግን ያልተፈለገው ቦታ ላይ እጃችንና እግራችን ይገኛል። ጌታ የሚፈልገው እንዴ ከእኔና ከእናንተ እግዚአብሔር የሚፈልገው አንድ ነገር ነው። በጎነት የሚገኘው ፍጹም የሆነው ነገር ፈትናችሁ ፍጹሙን ነገር ታውቁ ዘንድ እግዚአብሔር ይፈልጋል። ሐዋርያው የተናገረው ነገር ይሄ ነው። አፖስቶል የሆነውን ያን ግራውንዱን በደንብ አድርጎ አጠናቅቆ ያስቀጠለው እንደ ጻፈው ይላል። ለሮም ሰዎች እንደ ጻፈው ይላል። እሺ እግዚአብሔር ለእያንዳንዱ የእምነትን መጠን እንዲከፍለው እንዲህ እንደ ባለ አእምሮ ማሰብ እንደ ባለ አእምሮ ይልና እንዲያስብ እንጂ ማሰብ ከሚገባው አልፎ በትዕቢት እንዳያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እናገራለሁ ይልና በአንድ አካል ብልቶች አሉ። እሱ ብልቶች አሉ በአንድ አካል። አሜን አትሉ? አክሊልን አክሊል ያሰኘው እጅ አለ፣ እግር አለ፣ ጆሮ አለ፣ ዓይን አለ፣ አፍንጫ አለ። በቃ የሌለው ነገር የለም። አክሊል ይሄ ሁሉ ነገር ከተሟላ በኋላ ምን ሆነ? አክሊል። ነገር ግን የእያንዳንዱ ስራ ምንድን ነው? የተለያየ ስራ ነው። እጅ የራሱ ስራ አለ፣ እግር የራሱ ስራ አለ፣ ዓይን የራሱ ስራ አለ፣ ጆሮ የራሱ ስራ አለ። እያንዳንዱ እግር ያደርሳል፣ እጅ ይነካል። አሜን። በአንድ አካል ውስጥ የሚገኙ ናቸው። እነዚህ ሁሉ በአንድ አካል እንደሚገኙ እናንተ ደግሞ በክርስቶስ የምትገኙ አነሳላችሁ። አሜን። በማን የምትገኙ? በክርስቶስ የምትገኙ አነሳላችሁ። ስለዚህ ልባችን ከታመመ መንፈሳችን ይታመማል ማለት ነው። በአንድ አካል ያለው ልባችን ከታመመ፣ በአንድ አካል እጅ ያለው እጃችን ከታመመ ዓይናችን ይታመማል ማለት ነው። እግራችን ይታመማል ማለት ነው። አይደል? ጌታ ኢየሱስ ድንቅ ነው። ታዲያ ይላል ብዙ ብልቶች አሉ እንዳሉ የብልቶች ሁሉ ስራ አንድ እንዳይደለ እንዲሁ ብዙዎች ሲኖር በክርስቶስ አንድ አካል ነን። እርስ በራሳችን እያንዳንዳችን የሌላውን ብልቶች አሜን አሜን። እያንዳንዳችን አሁን ውሰዱ። ከላይኛው ጋር አገር ሰውነታችሁ ማን ደስ የሚያሰኝ
እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት አለና እዛ ጋር ምን አለ ሰርዟል። እዛ ጋር የሆነ ነገር አሰብ እዚህ ጋር ግን ሲወርድ ቢያል እናንተ ብዙ ብልቶች ሆናችሁ በአንድ አካል ውስጥ እንደምትገኙ አንዱ የአንዱ ምንድን ናቸው አለ። በአንድ አካል ግን ስንት ብልት አለ? የእያንዳንዱ ስራ አንድ እንዳይደለ ሁሉ እናንተ በክርስቶስ የተለያየ ብትሆኑ እንኳን በክርስቶስ ምንድን ናችሁ? አንድ ናችሁ። ይሄ ማለት አንድ ሰው እዚህ መካከል ላይ ሲጎዳና ሲታመም እኔ መታመም ማለት አሜን። ውስጡ የወንድሜ ከተከፋ የኔ መከፋት ብዬ መቁጠር ማለት ነው። እኔ ከተራብ ወንድሜ በቃ ወንድሜ ታሪቧ እኔ ከተራብ አርጎ መቁጠር አሜን። በአንድ አካል ስትሮ ብዙ ብልቶች ናቸው፣ ነገር ግን በግንዱ ነው የምትገኙት ማለት ነው። አጨብጭቡ ለጌታ። እስኪ የኔ ጌታ ልዩ ነው በሉ እስኪ